ዛምራ ደራሲ ይስማከ ወርቁ ግብአተ መጽሐፍ 1966 ዓ.ም ሞጣ ጎጃም። በሞጣ ከተማ ውስጥ የሚገኝ አንድ ቅኔ ቤት አለ። ሞጣ ጊዮርጊስ አጠገብ የሚገኝ ቅኔ ቤት ነው። እዚህ ቅኔ ቤት ሊገባ ያማረው አንድ ለየት ያለ ተማሪ መጣ። ካሚድ የሚባል ከወሎ የመጣ ተማሪ ነው። እንዲያውም ሙስሊም ነው። የባለ ሀገር ልብስም ለብሷል። ወደ ቅኔ ቤቱ ለመግባት ግን አልደፈረም። ካሚድ የሙስሊም ኮፍያውን ራሱ ላይ እንደጫነ ነበር። ሲያስታውስ ወዲያው እጁን ከአናቱ ላይ ያለውን ቆብ ምንጭቅ አድርጎ ወደ አንጠለጠለው ኮፋዳ ውስጥ ከተተው። እንዴት ብሎ ወደ ቅኔ ቤቱ ሰተት ብሎ እንደሚገባ ግራ ገብቶት ከውጪ ከቆመ ብዙ ጊዜ ሆኖታል። ከውጪ ቆሞ ሲጠብቅ አንድ ወደ ቅኔ ቤቱ የሚገባ ጥምጣሙ እጅግ የሚያምር ተማሪ ተመለከተ። እሱም እንደዚህ አድርጎ ለመጠምጠም አማረው። ገና አልተለማመደም። እንዴት አድርጎ እንደሚጠመጥምም አያውቅም። ሁሉም ወደ ቅኔ ቤት የሚገቡ ተማሪዎች የሚያደርጉ መስሎት ነበር። ይቅርታ ወንድሜ ብሎ እያማጠ ተጣራ። በአካባቢው ዘዬ ሲናገር እንቁላል አፉ ውስጥ የሚመታ ይመስላል። አማርኛው ካፉ ሲወጣ ፍጹም የተለየ ጣዕም ቢኖረውም ዘዬው ግን የወሎ እንደሆነ እንዲሁ ይገባል። ወደ ቅኔ ቤት የሚገባው ተማሪ እየተጣራ እንደ መሮጥ አለ። ካሚድ እባላለሁ፣ ተወሎ ነው የመጣው፣ ተመርሳ። ድሮ ዳሉል ነበር የሚኖሩ እናትና አባቴ። ምኑን አለ። ምኑን ከምን እንደሚናገር አላወቀም። የምሩን እየተናገረ ነው። ሙስሊም ነኝ፣ ነገር ግን እዚህ ቅኔ ቤት እንዳለ ሰምቼን የመጣሁት፣ ቅኔ ቤት ለመግባት ሐሳብ አለኝ አለው ካሚድ በወሎ ዘዬ እያወራው ከወደ ተ ደ ወደ ዴ እየተለወጡ። የቅኔ ተማሪው እንደ ትንግርት ተመለከተው። አንተ እስላም ከሆንክ የቅኔ ትምህርት ምን ሊሰራልህ ነው ብሎ ጠየቀው። የቅኔ ተማሪው ራሱን እንደ እርሱ ሳያስተዋውቀው አይውልህማ የኔ አባት ባለመድኃኒት ነበሩ፣ ከሞቱ 6 ወራቸው ነው። እኔም ብቻ ነው የወለዱ፣ ሌላም ልጅ የላቸው። እኔን ባለመድኃኒት ለማድረግ ብዙ ጥረው ነበር እንድረዳቸውና እንድማር ብዙ ጥረት ቢያደርጉም እኔ ግን ወደ ዘመናዊ ትምህርት አመዘንኩ። እስከ 7ኛ ክፍል ደርሻለሁ። በዘመናዊ ትምህርቴ የአባቴን መድኃኒት ማድረጊያ ያየሁት አሁን ነው፣ በቅርቡ ነው። መሳሪያውን መጣፋቸው ነው። በግዕዝና በአማርኛ ቋንቋን የተጻፈ። ሙስሊም ቢሆኑም ግዕዝ ያውቁ እንደነበር የገባኝ አሁን ነው። ምክንያቱም አንዳንድ የግዕዝ ቃላት አገኘሁ የመድኃኒቱ መጽሐፍ ውስጥ ተጽፈው። እኔንም ብዙ ጥረት ያደርጉ ነበር ግዕዝ እንዳውቅ። የቆሎ ትምህርት ቤት ሂድ ሲሉኝ፣ እኔ ግን ወደ ዘመናዊ ትምህርት ቤት ነበር የምሮጠው። እሱን እጽዋትና አንዳንድ ነገር ሲቆፍሩ ታዲያ የሚደግሙ በአረብኛ በግዕዝ የተጻፉ አስማት መሰል ቃላት አሉበት። እኔ ቁርአን ቀርቻለሁ፣ ስለዚህ አረብኛን አውቃለሁ። ግዕዝ ግን እዚህ ትምህርት ቤት እንደሚሰጥ ሰምቼን የመጣው። ሸክሜ በእኔ ላይ የጸና ነው። እናቴም አሮጊት ናት። እሳቸው ለአገሬው መድኃኒት እያደረጉ ነበር የሚያስተዳድሯት። አሁን ግን እንደርሳቸው ባለመድኃኒት ለመሆን ፈልጌ አንድም ቅጠል መበጠስ አልቻልኩም፣ አንድም ስርንቻ መንቀል አልቻልኩም። ወንድም አለም እባክህ እርዳኝ ሲል ካሚድ ተናገረ። ሸክሜ በእኔ ላይ የጸና ነው የሚለው አባብልህን ወድጄልሃለሁ። ሰው በታናሽነቱ ቀንበር ሲሸከም መልካም ነው የሚለው የሰቆቃወ ኤርምያስ የቅዱስ ቃሉ ጥቅስ የገባቸው አባት ነበሩህ። ወይም የአለቅነት ቀንበር በወንዶች ጫንቃ ላይ ነው የሚለውም አባባል በውል ገብቷቸዋል። አሁንም አልረፈደም፣ እድሜህ ገና ነው። እንደኔው ገና ልጅ ነህ። ስንት ዓመትህ ነው? ወደ 12 ዓመት ይጠጋኛል። እንደኔ የገጠር ልጅ ባትሆን ኖሮ የከተማ ልጅ ብትሆንማ ገና ቆመህ ለመሄድም ትቸገር ነበር አለው። አሁንም በውል እየተመለከተው። አረብኛ ቋንቋ እችላለሁ ነው ያልከኝ? አዎን፣ ቁርአን ስቀራ አጥንቼዋለሁ። ብዙ ከተመለከተው በኋላ የቅኔው ተማሪ እንዲህ አለው። የእኔ ስም ጳውሊ ይባላል። አሁን ስም አወጣልሃለሁ። ወደዚህ ቅኔ ቤት ስትመጣ የግዕዝ ቋንቋ ለማወቅ ነው። ነገር ግን እኛ እዚህ ቅኔ ቤት ለመምጣት አትገብ ገጽዬ ብለን ነው የጀመርነው። ምን? የቅኔ ቤት ለመግባት ብዙ ጥናት አጥንተናል ለማለት ፈልጌ ነው።
ለአንተ ይሄ ትርጉም አያሻህም። ነገር ግን የኔታ ቀለም ወርቅ እናስፈቅዳቸውና እንግዲህ ምን እንደምናደርግ እርሳቸው ይነግሩናል። በመጀመሪያ ይህንን የባላገር ልብስህን ቀየር፣ እኔ ጎጃም አዘና አመጣልሃለሁ። ጫማህንም አውልቅ። ካመጣውልህ በኋላ ከእኔ ጋር ወደ ቅኔ ቤቱ ሹልክ ብለህ ተገባና ጠዋት እኔ የኔታን አስፈቅዳቸዋለሁ። ለእኔ የተናገርከውን እንዳትናገር፣ ስምህን እንዳትናገር። ካሚድ ነው ያልከኝ ስምህን? አዎን። በል አርማህ ብዬሃለሁ። በቅኔ ቤት ሕግ ትክክለኛ ስም አይነገርም። ለሌላ ሳይሆን ያለህበትን አውቀው ቤተሰቦች መልሰው እንዳይወስዱ ነው። ትክክለኛ ስምህን ብትናገር እንደ እንትና መሳቂያ ሆነህ ትቀራለህ። እሱ ሳያስበው ትክክለኛ ስሙን ተናግሮ ነው እስካሁን የምናሾፍበት። የእኔ ስም ትክክለኛ ስሜም አይደለም፣ ሌላ ነው የእኔ መጠሪያ ስም። አንተም እንዳትናገር። ለምን ደግሞ ሌላ ጣጣ ይዞብህ እንዳይመጣ ስምህ ያው ያንተነትህ ስም እስከሆነ ድረስ እኔ እንደተረዳው ሰዎቹ ላይረዱ ይችላሉ። በቂ ማብራሪያ እንደኔ መስጠት ይገባሃል። ማን ነው ስምህ? ካሚድ አለ መልሶ። እኔ አወጣውልህ ነው የምልህ። እኔ እንጃ። አርማህ ነው ያልኩህ። አርማህ? ማስታወሻውን ወጥቶ ሊጽፍ ሲል የሙስሊም ኮፍያውን አየበት የቅኔ ተማሪው። ልጣለው አለ ካሚድ። እኔ አላውቅም። አዲሱ ስሜ ማን ነበር? አርማህ ብሎ መዘገበና በገዛ ፈቃዱ የሙስሊም ኮፍያውን ለነፋሱ ሰጠው። በረጅሙ ነፋስ ተጠልፎ ሲሄድ አየው። ያወለቀው ጫማውንም ወዲያ ወረወረው። ለስላሳ እግሩ አልቆምልህ አለው። አባቱ ጫማ ገዝተውለት ወደ ትምህርት ቤት እየተመላለሰ አስለምዶት እንጂ ድሮም በባዶ እግሩ መሄድ ይችል ነበር። ካለፉት ዓመታት በኋላ እንደገና ከተፈጥሮ ጋር ተገናኘ። ይህን ሁሉ ሲመለከት የቅኔው ተማሪ ጳውሊ ሊማር እንደቆረጠ ገባው። አርማህ የሚለው አዲሱ ስምህን እየደጋገምክ ጠብቀኝ፣ ከቆየህና የኔታ ከፈቀዱልህ በኋላ ይገባሃል ለምን እንደሆነ። እኔ ጎጃም አዘነህን ይዤልህ ልምጣ። እሺ? አርማህ ስሙን በማስታወሻው ከጻፈው በኋላ እንዳይጠፋው ይደጋግመው ጀመር። ጳውሊ ጎጃም አዘነውን ይዞለት ከመጣ በኋላ እያለበሰው ይኸውልህ፣ የድሮ ታሪክህንና ስምህን አትናገር፣ ነገር ግን በውስጥ የሚጠቅሙትን ተጠቀምበት። ማንም የሚጠይቅህ የለም። እኔ የዚህ ቅኔ ቤት አስነጋሪ ነኝ። አስነጋሪ ማለት ከመምህሩ በታች ነኝ ማለት ነው። እሳቸው ወጣ ካሉ ተማሪዎች በሙሉ እኔ ዘንድ ነው ቅኔ የሚማሩት። እሳቸው የሚፈቅዱልህ ይመስለኛል። እኔ ታሪክህን ሁሉ ከተናገርኩልህ እሳቸው እምቢ አይሉህም እንጂ እምቢ ቢሉ እንኳን እኔ ግዕዝን አስተምርሃለሁ። እሳቸው ባይፈቅዱልህም አብዛኛው ተማሪ የኔ ተማሪ ነው፣ ተከትሎኝ ይሄዳል። ባጭሩ የራሴን ትምህርት ቤት አቋቁማለሁ ማለት ነው። እኔ ግዕዝን ትምህርት ሳስተምርህ አንተም አረብኛ ቋንቋን ታስተምረኛለህ አለው ጳውሊ በልቡ ሌላ ነገር እያውጠነጠነ። መንገዶኛ አቦ፣ እኔ ከነገ ጀምሮ ከአልፋ ጀምሬ ያስተምርሃለሁ። አንቱ ማለት ደግሞ ልመድ። ታላቅም ታናሽም አንቱ ነው የሚባለው። እሺ፣ ግባና እዚህ በር ላይ ተቀመጥ። ተማሪዎች እግርህን ሊያጥቡ ሲመጡ ጥቂት ተግደርድረ እግርህን ለነሱ ስጣቸው። ከበረከቱ ሊካፈሉ ይመጣሉ። ተግደርደር፣ ግን እምቢ አትበላቸው። ራት ያቀርቡልሃል። በጎጃም አዘነህ አፍህን ሸፍነህ በልብ ለፈጣሪህ ጸልይ። የእነርሱንም የምትደግም ምሰል። ከዛ ራትህን ብላ። ነገር እንዳታበላሽ አደራ። ከዛ ራት ካበሉ በኋላ ስብሐት ሊሉ ይመጣሉ። ስብሐት ሊሉ ሲመጡ ቆም። ነገር ግን እስከ አፍንጫህ ድረስ ጎጃም አዘነህን አድርገህ ዝም በል። ኩራተኛ ተማሪ ነው የምትመስላቸው። ስብሐት ብለው ሲጨርሱ ታዲያ እግዚአብሔር ይስጥልኝ ማለት ቢያቅትህ እንኳን ፈጣሪ ይስጥልኝ በል። አበቃ። ከዛ የምትተኛበትን ያሳዩሃል። እነሱን ተከትለተኛ። ሲነጋ መጥቼ ቀሰቅስሃለሁ። ደግሞ ብዙ አትናገር፣ ግን አትፍራ። ነገ ማለዳ መጥቼ ወደ የኔታ ወስድሃለሁ ብሎ ጳውሊ መከረው። ይህን የነገርከኝን ሁሉ በማስታወሻ ሊያያዘው ይሆን? ይጠፋብኛል አለ አርማህ። በመብርሃን አለ ጳውሊ ባግራሞት። ማደራችን ነው ይህንን ሁሉ ጉድ ልመዝግብ ካልክማ። አረ ያንተ ያለ ግባ፣ እግርህን ሊያጥቡ ይመጣሉ። ተግደርደር፣ ግን እምቢ አትበል። ታጠብ፣ ራት ያመጡልሃል ብላ፣ ፈጣሪ ይስጣችሁ በል። ብዙ አትናገር።
ከዛ የምትተኛበትን ያሳዩሃል። በማለዳን ይመጣለሁ። ይሄው ነው በቃ። ይህን ተናግሮ ሲያበቃ ጳውሊ ሄደ። አርማህ ተቀምጦ ብዙ ጊዜ ከጠበቀ በኋላ ተማሪዎች ተንጋግተው መጡ። ደነገጠ። ነገር ግን እኔ ልጠብ ብለው ነበር የሚከራከሩት። ቢጨንቀው ለሁለት ተማሪዎች እግሩን አካፍሎ ሰጣቸው። እራቱንም ሰጥቶ አቀረቡለት። ጳውሊ ከሩቅ ሆኖ እየቆጠረበት ነበር። የቅኔ ተማሪ አንድን ጠብ መመልከት ጸባይ አለው። ከጠቡ ውስጥ ጥበብን ያስተውላል። ከዛም ቅኔውን ያወርደዋል። ዛሬ ጳውሊ የገጠመው ነገር ደግሞ የተለየ ነገር ነው። ቀኑን በሙሉ አልነገረም። አብዛኛውን ጊዜ አስነጋሪዎች ቅኔ ይናገሩ። ዛሬ የገጠመውን ነገር ግን ማለፍ አልፈለገም። ወደ ወንበር በፊቱም ወደ የኔታ ሄደና ወንበራቸውን ቢፈቱም ወደ የኔታ ሄደና ቅኔውን ዘረፈ። ከጉባኤ ቃና እስከ መወድስ ዘረፈ። የአስነጋሪዎችን ቅኔ ማረም ብዙ አያስፈልገው። ቅኔውን ጨረሰ። በቅኔ ነገርከን ነገር ጋጥሞሃል እንዴ አሉት የኔታ። ሁሉም ይበል ነው የሚሉት ነው። ደግሞም አልፎ አልፎ ያርሙታል ወይም የገዛን ቃሉን በሌላ ይተኩታል ነው አይደል? በርግጥ ገጥሞሃል ይሄ? አዎን በርግጥ ዛሬ ገጥሞኛል። ነገ ማለዳ ይዤው እመጣለሁ። አርማህ ከበላ በኋላ ጳውሊ ያለውን አስታወሰና ፈጣሪ ይስጣችሁ አለ። ተገላገለ። መኝታውን አሳዩት። በነጋታው ገና ማለዳ ጳውሊ ባይቀሰቅሰው ኖሮ እስከ ሰዓት ይተኛም ነበር። የትናንቱ መንገድ አድክሞታል። ቢተኛም ቁንጫው አላስተኛ ስላለው 10 ሲነሳ ነበር ያደረው። ቁንጫው ወደ ንጋቱ ጠፋ። ሲጠፋ ነበር አርማህም የተኛው። እንዴት ነበር አዳር አለው ጳውሊ። ደህና ነበር ማለት አይቻልም። ቁንጫዎች ሲዘሉብኝ ነው ያደሩ። ተለምደዋል አለ ጳውሊን ሳቁን አፍኖ ይዞ። ማታ ነግሬያቸዋለሁ፣ ወደ የኔታ እንሂድ። ይዞት ሄደ። የኔታዬ ጠዋቱን ጸሎት የሚጨርሱበት ሰዓት የሚያውቀው ጳውሊ በጸሎት ከጨረሱ በኋላ ነው ሄደው። ይህ ወንድማችን ስሙ አርማህ ይባላል። ማታም ስለ እርሱ አጫውቼዎታለሁ። አሁን ግን ከእርሱ ፊት እደግሙሎታለሁ። አባቱ ባለመድኃኒት ነበሩ፣ ነገር ግን በድንገት አረፉ። እሱ ብቸኛ ልጃቸው ነበር። እናቱ ብቻቸውን ናቸው። አባቱም በባለመድኃኒት ጥበባቸው ብቻ ነበር የሚያስተዳድሯቸው። እሱ እንደነገረኝ ባለመድኃኒቱ እጽዋቱን ሲቆርጡ የሚጸለይ አስማት መሰል ነገር አለ። ይህም በአረብኛና በግዕዝ የተጻፈ ነው። አረብኛ ይችላል፣ ነገር ግን ግዕዝን አያውቅም። የማያዛልቅ ጸሎት ጎን ያስመታል እንዲሉ እርሱ ግዕዝን ጨምሮ ለማወቅ ነው እዚህ ድረስ የደከመው። ከወሎ ጀምሮ ማለት ነው። አባቱ የወሎ መድኃኒት የሚል ቅጽል ስም እንደነበራቸው ነው የነገረኝ። ይህ ሰው አባቱ እንደማይሞቱ ማሰቡ ነው ችግሩ አለና ጳውሊ ዝም አለ። ጳውሊ ዝም ሲል ግን ትናንት ከእስልምና ቆቡ ስር ያየው ማስታወሻ አሁንም አይኑ ላይ መጣ። ስለ እርሱ ነው በአረብኛ ማወቅን የፈለገው። ከዛም ልቡን በልቡ ይዞ የሚያደርገውን እርሱ ያውቃል። እርሱ ግዕዝን ባይማር ግድ አይሰጠውም። ነገር ግን እሱ የአረብኛን ቋንቋ ለመማር ነው እዚህ ያስቀረው። ሁለቱም ተመሳሳይነት እንዳላቸው ከሙስሊም አፍ እየለቀመ ሲያዳምጥ ቆይቷል። ጳውሊ አሁን ግን ከእርሱ በደንብ ለመማር እንዳለበትም ጓጉቷል። የኔታ ጥቂት አሰላሰሉ። ይኸውልህ በዚህ ሀገር ያሉ ቋንቋዎች ሁሉ እንደ አማርኛ ከግዕዝ የግዕዝን ፊደላት አልወረሱም። ሁሉንም ቋንቋ እንደ ሚስጥር ነው የሚጠቀሙ። አንዱ ለሌላው እያወርስም። የግዕዝ፣ የትግርኛ፣ የኦሮምኛ፣ የአፋርኛ፣ የሶማልኛ፣ የወላይተኛ፣ የሲዳምኛ ወዘተረፈ ኮሌጅ የለም። አንተ እስከ 7ኛ ክፍል እንደተማርክም ትላንት ጳውሊ ነግሮኛል። አንተ በትምህርት ገብተህ ጥሩ ውጤት ካለህ ነው አዲስ አበባ ገብተህ ኮሌጅ አማርኛን የምትማረው። የብዙ ቋንቋዎች ኮሌጅ የለም ማለቴ ነው።
የግዕዝ ቋንቋም ኮሌጅ የለም። ማንም እንደ ልቡ የሚዘልበት እንጂ ማንም እንደ ልቡ ዕውቀት የሚቀስምበት ሀገር ላይ አይደለም ያለነው። የሰዎቹን ሀገር ቋንቋ ተመልከት። አሁን እንግሊዘኛ የሚያስተምረኝ ባገኝ እኔ እማራለሁ፣ ከኤምቢሲዲ ደክቼ እማራለሁ። ስለዚህ እኛ የምናውቀውን እናስተምርሃለን። የጳውሊ መልክ ፈካ። ጳውሊ የአረብኛ ቋንቋ ብቻ እንዳልነበረ ፍላጎቱ የእርሱ ብቻ ነው ሚስጥሩ። የአረብኛ ቋንቋ ካስተማረው በኋላ የካሚድን የእጽዋት ማስታወሻውንም ለመሸምደድ ወይም ለመቀማት ነው ፍላጎቱ። ይህንን ሚስጥር ግን ከራሱ በላይ ማንም እንዲያውቀው አይፈልግም። ያ በቅርቡ የአስነጋሪነት ደረጃ ይካፈለኛል የሚለው ረቢ እንዲያውቅም እንዳያውቅበትም ከልቡ ውጪ ማንም እንደማይደርስበት ሚስጥር አድርጎ ይዞታል። ጳውሊ በፊት ለፊቱ ያለውን ነገር ሲመለከት ፊቱ ፈካ። ወደ አርማህ ተመለከተ። አርማህን ፈክቶ ተመለከተው። ጳውሊ በነገረው መሰረትም እግራቸውን ሳመ። አርማህ እግራቸው ስር ተደፍቶም የኔታን አመሰገነ። በ1966 ዓ.ም በሞጣ አንድ እርምጃ ተወሰደ። ይኸውም የዚያድ ባሬ መንግስት በሶማሊያ ስም ኢትዮጵያን ሲወር ነበር። በዚህ ሁኔታ የቆሎ ተማሪዎች ከኢትዮጵያ ታፍሰው ተወስደው ወደ ወታደር ቤት ገቡ። ብዙም የስልጠና ሳይሰጣቸው የሶማሊያን ወራሪ ጦር ለመመለስ ተዘጋጁ። ከዚህም ውስጥ የሞጣ ቅኔ ተማሪዎች ታፍሰው ተወስደው ነበር። ከታፈሱት ውስጥ ረቢ፣ ጊጋር፣ ኮስሞስ አንድ የሞጣ ሰው እንዳወጣለት ከቅኔ ተማሪነቱ ይልቅ የደራሲነት ተጽዕኖውን አይቶ ኮስሞስ ማለት ዩኒቨርስ እንደማለት ነው ሲል ሰውየው ለየኔታ ቀለም ወርቅ ነግሯቸዋል። ስለዚህ እሱ ባወጣለት ስም ኮስሞስ እየተባለ ይጠራ ነበር። ሐዋዝ፣ ለይኩን፣ ሊቁ፣ ሄልሜሌክ እና መዝሙር ናቸው። አርማህም በድሮ ስሙ ካሚድ የእነርሱ ጣፋንታ ደርሶት አብሮ ታፈሰ። ጳውሊ ግን የአርማህን የአባቱን ማስታወሻ ይዞ ተሰወረ። በኦጋዴኑ ጦርነት ወቅት ብዙዎች የቆሎ ተማሪዎች እንደመሆናቸው መጠን በቂ ስልጠና ከተሰጣቸው በኋላ የኢትዮጵያ ሰላዮች ሆኑ። የቆሎ ተማሪዎች ከማንም ሰው ጋር በቀላሉ መመሳሰል ይችሉበታል። ከቄሱ ጋር ቄስ በመምሰል ብዙዎቹ ደግሞ አርማህ የአረብኛ ቋንቋን ስላስጠናቸው ባለፉት 3 ዓመታት አንዳንድ የእስልምና ትምህርት ስለሰጣቸው ከኡስታዙ ጋር ኡስታዝ በመምሰል ለኢትዮጵያ ይሰልላሉ። ከማንም ሰው ጋር በቀላሉም ይመሳሰላሉ። ረቢና ጊጋር በዘመኑ ከእስራኤል ኮማንዶዎች ጋር ከኢትዮጵያ ተልከው ስልጠና ተሰጥቷቸዋል። በዛውም ከሞሳድ ጋር የሰላይነት ስልጠና ከተሰጣቸውና በበቂ ሁኔታ ካጠናቀቁ ተማሪዎች መካከል ይገኙበታል። ረቢ ወታደር ቤት ሆኖም የዘመናዊ ትምህርቱን ያጣድፈው ነበር። ረቢ እጅግ ጠያቂ ነው። ገና በዛው በወታደር ቤት እያለ ነው ለዩኒቨርሲቲ የሚያስገባውን ዕውቀት የሚያገኘው። በተለይ ለኬሚስትሪ ዕውቀት የተሰጠው ነው ይላሉ አንዳንድ ወታደሮች። አንዳንዶች ረቢ የሚለውን ስሙን ቀማሚው እያሉ ያሾፉበትም ነበር። እርሱ ግን የእነርሱም ማሾፍ ወደ እውነት ለመቀየር ወሰነ። ኬሚካል ኢንጂነር ለመሆን ህልም ነበረው። ከዛም ከሰላይነቱ ጀርባ ለጀርባ የኬሚስትሪ ዕውቀት እንደተጨመረበት ወደ ሩሲያ ለትምህርት ተላከ። የኢትዮጵያ መንግስት በሰላይነት ዕውቀት ለመጨመር ብሎ ነበር ይላከው። በረቢ የኬሚስትሪ ዕውቀት ታግዞ የደርግ ስርዓት ለጋፋት የሚሆን የአቶሚክ ቅመማ ለማካሄድ ነበር። በወቅቱ ታዲያ የኬሚስትሪ ዕውቀቱን ከግምት አስገብቶ የተላከው። ነገር ግን ወዲያው የተላከው ረቢ ሳይመለስ ለደርግ ስርዓትም ተደመሰሰ። ረቢ በጥቂት ዓመታት ቆይተው የተላከበት ሞስኮ ዩኒቨርሲቲ በዛው እንዲያስተምር ተጠየቀ። የላከውን የደርግ ስርዓት በመደምሰሱም ተስፋ በመቁረጥ እዛው ማስተማር ጀመረ። እነርሱ ያስተማሩትን ዕውቀት እዚያው ማስተፋት ጀመሩ። በዛውም የፊዚክስ ተማሪ ሆነ። ከሚያስተምርበት ዩኒቨርሲቲ ውስጥ የቴክኖሎጂ ሳይንስን አጠናና በሞስኮ ዩኒቨርሲቲ ውስጥ በጥናቱ ረቆ ሄደ። የኒውክሌር ኢንጂነርንም ሆነ። በጥቂት ዓመታት ውስጥም የፕሮፌሰርነትን ማዕረግ አገኘ። አሁን ሩሲያ ውስጥ ከእርሱ የበለጠ በኬሚስትሪ ዕውቀት የተካነ ጠቢብ የለም እየተባለም ይነገርለታል። የመጀመሪያውን የፔሪዮዲክ ቴብል ካረቀቀው ከሜንዴሊቭ ቀጥሎ የሚጠራው ረቢ ነው።
በሩሲያ ውስጥ ከእርሱ ዕውቀት ያልቀሰመ ተማሪ የለም እየተባለም ይወራለታል። አንዳንዴም ከኬሚስትሪ ዕውቀት ጀርባ በፊዚክስም ብዙ የመጽሐፍትን ከማገላበጡም በላይ በፊዚክሱም እንዲሁ የተራቀቀ ነው እየተባለም ይጠራል። በኒውክሌር ኢንጂነሪንግ ስለተራቀቀበት በዛ ውስጥም ቁልፉ ሰው እርሱ እንደሆነ ብዙዎቹ የሩሲያ ሊቃውንት ይስማማሉ። ከዚህ ጋር በተያያዘም አንድ የያዘው ሚስጥር እንዳለም ይገመታል። ይህን የያዘው ሚስጥር የሚያውቀው የሩሲያ ፕሬዝዳንት ብቻ ነው እየተባለም ይወራል። ዕውቀቱ ምሉቅ በኩልሄ ነው እየተባለም ይጠራል። አንድ የእርሱ ተማሪ እንዳለውም በዚህ ጊዜ ስፔሻሊስትነት አያዋጣም፣ እንደ ረቢ ሙሉ በኩልሄ መሆን ነው፣ ባለ ብዙ ዕውቀት ባለሙያ መሆን፣ በሁሉም ዘርፍ ሊቅ መሆን ነው ያለብን ብሏል። ረቢ በአውሮፓ እየዞረም ብዙ ጥናትን አቅርቧል። ሩሲያ እንደ አይኗ ብሌን የምትቆጥረውን ሰው አሁን ሩሲያ ልዕለ ኃያል ካደረጓት ሰዎች መካከል አንዱ ነው። በሚሳኤል በሳተላይት አሁን ደግሞ በዓለም አቀፍ ደረጃ በዓለም በመረጃ በምትሯሯጥበት ደረጃ የረቢ እጅ እንዳለበት ከሩሲያ በላይ ማንም ስለ ረቢ አይመሰክርም። ቀማሚው ረቢ። አብዛኞቹ ከቆሎ ትምህርት ቤት ታፍሰው ወደ ወታደራዊ ስርዓት የተቀላቀሉ ተማሪዎች በስለላ ስራ ላይ የተሰማሩ ነበሩ። ብዙዎቹ ከእነርሱ ውጭ የነበሩ ሰዎችን ዕውቀታቸውን ያካፍሉ ነበር። ረቢና ጊጋር ወደ ሩሲያ ሊቁ ኩባ ውስጥ ኮስሞስ ያጠናው የሳተላይት ትምህርትን ነበር። እንግሊዝ ሀገር በኋላ ላይም የውሃ ኢንጂነሪንግነትን አጥንቷል ይባላል። ወደ ኢትዮጵያ ገብቶ ምን እየሰራ እንደነበረ ጥቂት ሰዎች ብቻ ናቸው የሚያውቁት። አርማህ በድሮ ስሙ ካሚድ ወደ አረብ ሀገራት በኡስታዝነት ተልኮ የስለላ ስራውን በዛው እንዲሰራ ነበር የተደረገው። ሄልሜል ሜሌክም ደግሞ በሶማሊያ ጦርነት ወደ ሶማሊያ ተልኮ በዛው ታስሮ ሲያበቃ ሲገደል በሶማሊያ ቴሌቪዥንም ታይቷል። ከጳውሊ በቀር ማንም ያመለጠ የለም። ጳውሊም የሴት ልብስ ተጎፋፍኖ ነበር ያመለጠው። ሲያደባ እንደኖረውም ከአርማህ የአባቱን ማስታወሻ ወስዶበት ነበር። አረብኛንም አቀላጥፎ ይናገራል ጳውሊ ወደ አዲስ አበባ መጥቶም ነበር። አንዱ አዲስ አበባ ያገኘው ጓደኛው እንዳወራው ከሆነ ክህነቱን ሊጥል ወደ 7ኛ ሰፈር ተጉዞ ነበር በሌሊት። 7ኛ የሚባለው ሰፈር ብዙ በሴተኛ ዳሪነት የማያውቀውን የሚያስቀምሱ የማያልቀውን የሚያሳዩ ሴቶች ያሉበት ሰፈር ነው በጓደኛው እንደሚለው። እናም ጳውሊ ክህነቱን ሊጥል ወደዛ እንዳመራ ተናግሯል። 7ኛ የማያልቀውን የሚያስቀምሱት ሴቶች በማታ ሰፍረውበት ደረሰ። አንዷ በእጇ ጠራችው። ሲቀርባት እጅግ ወፍራም ብትሆንም በምን ተፍረት እየሮጠ ሄዶ ገባ። ማንም ባያውቀውም ሰው እንደሚያየው ሆኖ ወደ ቤቷ ገባ። ውስጥ ሲገባ ጭልጭል የሚል መብራት ነበር። አልጋ ብቻ ነበር የሚያጋጥመው። ከዛም እርሷ ልብሷን ማወላለቅ ጀመረችና ዙጥ ከሚለው የሽቦ አልጋ ላይ የማያልቀውን እያሳየችው ተከመረች። የሽቦ አልጋው ዙጥ ሲሉ ይጠሩታል። ዙጡ ላይ ታዲያ የተከመረችው ሴት ግን መብራቱ ሲበራ ቁርጥ ወንድ መሰለችው። የማያልቀውን ሲያየው የሴት ነው። እሱ ግን ገና የማያልቀውን መመልከቱ ነበርና አባግራሞት አይኑ ደንግጦ ቆመ። ና እንጂ በሬን ከፍለኝና ልብስህን አውልቅ አለችው። ቶሎ ብላ ልብሷን አውልቃ ዙጡ ላይ የወጣችው ሴት ደንግጦ ከኪሱ የነበረውን ድፍን 100 ብር አውጥቶ ሰጣት። ዝርዝር የለውም ነበር። መጀመሪያ ወደ ቤቱ ዘሎ ሲገባ 50 ብር ብለው ነበር። ነገር ግን ከ100 ብር ላይ 50 ብር ለመመለስም ነበረባት። የሰጣትን 100 ብር ቲፕ እንደሰጣት አስመስላ አጣጥፋ ካልጋ ባወጣችው ቦርሷ ውስጥ አከተተችው። 50 ብር አላልሽም ነበር አላት ጳውሊ። እንዲያ ከሆነ እሺና እና አርገኝና በኋላ መልስልሃለሁ። በቃኝ አላት ጳውሊ። መሻረከኝና በቃኝ የምትለው አለችው የማያልቀውን ያቀረበችለት። ይበቃኛል አላት ጳውሊ። ለስለላ ነው የመጣው ማለት ነው? አረ እኔ ላደርጎ ነበር። ተነሳች የማያልቀውን ያቀረበችለት ሴት። ከዛም አልጋዋ ስር እጇን ሰደደች። ትልቅ ዘነዘና ወጣች። ወይ አምልጥ ወይ በዚህ ዘነዘና ነው ይህን ዱባ ራስህን የምተረክክልህ አለችው ሴቷ ልብሷን እየለበሰች። ዱባ ራስ መልሴስ አለ ጳውሊ። እኔ ቴሌቪዥን መሰልኩ እንዲቆመ የምታይኝ? እንዲያውም ያየህበትን ጨምርልኝ። አራ እኔ ሳንቲም የለኝም 100 ብር ብቻ ነው ያለኝ። እሱንም ከቦርሳሽ ከተሽዋል መልሽልኝ።
እንኳን ልጨምርልሽ መሳፈሪያም የለኝ። ሊሸሽ ሲል ግንባሩን አቀመሰችው በዘነዘነው። በል ውጣ፣ ወይም ይህን ዱላ ራስክን መልሼ እንዳልበተንልህ ቅል ራስ አለችው እንደ ወንድ በሚያስገመግም ድምጧ። ጳውሊ በግንባሩ ላይ ደሙን እያዘራ ወረደ። ደሙን እየጠረገ እያለ እንደገና ራሱን በያዘችው ዘነዘናስ ለክታ ውጣ እንጂ አለችው። ራሱን ለመከላከል የኋሊት በገባበት አኳኋኑ ወጣ። እሪ ቢል ያለበት ስፍራ አይመቸውም። ምን ሊያደርግ እዚህ መጣ ይባላል። ተጠጋግተው የተሰሩት ቤቶች እንኳን ይህንን ወሬ ይቅርና እንደ ቢቢሲ ወሬ በቀላሉ ይቀባበላሉ። ሲወጣ ታዲያ በድንጋይ እያጣደፉ ሸኙት። ለምን አላረኳትም ሴትዮዋን? ክህነት በከንቱ አይፈርስማ። የት ልጣለው? ማን ያስፈርሰኝ ክህነቴን? ማን ያስጥለኝ ክህነቴን? ወሸባ ነው ክህነት። እንዲያው ነገ ልስለም፣ በቃ ነገውኑ ሰልማለሁ። ልስለምና ነገውኑ እሞክረዋለሁ ደግሞ እያለ የግንባሩን ደም እየጠራረገ በረረ። በነጋታው ጳውሊ ወደ መርካቶ ሄደና የሚያሰልመኝ ታላቅ ሰው ጥሩልኝ ብሎ ለሙስሊሙ ባለሱቅ ተናገረ። ይህም ሰው አንድ ኡስታዝ አስተዋወቀው። ከእርሱ ጋር አዲስ አበባ ውስጥ ለረጅም ጊዜ ከቆዩ በኋላ ወደ ሱዳን ላከው። ሱዳን ውስጥ እስልምናን ጠንቅቆ የሚያስተምር ዩኒቨርሲቲ አለ። ከዛም የእስልምና ትምህርቱን አሳምሮ መጣ። የጳውሊ ስሙም ቃሲም ተብሎ ተቀየረ። ኡስታዝ ነው። ሳውዲ አረቢያን አካሎ ሲዞር ኖሮ የካሚድን ቦታ እርሱ ተክቷል። በአባቱ ቦታም እርሱ ቆሟል። ይሄ አላዋጣ ሲለው ጊዜ የካሚድን አባት ማስታወሻም ወርሶ እርሱ ወደ ወሎ ሄዶ ከከተመ ብዙ ጊዜ ሆኖታል። በመርሳ ከተማ ውስጥ እንደርሱ ምርጥ ጠንቋይ የለም ይባላል። የወሎ መድኃኒት ተብሎም ይጠራል። እንዲያውም በማስታወሻው ሳይረካ ብዙ አይነት ድግምቶችን ሸምቷል። አሁን 3 ሚስቶችን አግብቷል። አንዷን ፈቷታል። አንደኛዋ ሚስቱ ሀብታም ነበረች። አዲስ አበባ ውስጥ ነበር የምትኖረው። ባለ ሀብት ናት። ባሏ ሞቶባታል። ለጥቂት ጊዜ ካገባት በኋላ ፈታት። በቀደመው የቤተሰብ ሕግ ሀብቷን ከካፈላት። እርሷ አምናው ነበር። እንደርሱ ታማኝ መስሎ የሚቀርብ ሰው የለም፣ እንደርሱም ፈጥኖ የሚክድ እንደሌለ ለራሱ ቃፊር ይቆማል። ወይ አንደኛውን ቆርጦ እስላም አልሆነ ትላለች እርሷ ሀብቷን በሙሉ አሟጦ ይዞባት ሲሄድ። የድሮ ጳውሊ የአሁኑ ቃሲም እንጂ ስሙ በስመ ሙስሊም እንደርሱ አይነት አጭበርባሪ የለም እየተባለም አንዳንድ መድኃኒት ቢወስዱም ዝክንትሉ የሚበዛባቸው ሰዎች ያሙታል። ነገር ግን ከሱዳን የመጣ ባለ መድኃኒት ነው እየተባለ አንድ ሰሞን የመርሳ ጠንቋዮች አለቃም እየተባለ ይወራለት ነበር። ከመርሳ አባጌትዬ ብሶም ነበር እየተባለም ይወራል። ይሁንና ማንንም ባፉ ያሳምናል። እንኳን ጨዋውን የመርሳ ሰው ይቅርና መጽሐፍ ቅዱስን በደንብ የሚያውቀውንም ወይም ቁርአንን በትክክል የቀራውንም ግራ ያጋባል። ቃሲም የድሮ ጳውሊ። የቀድሞ ካሚድ በኋላም ጳውሊ ባወጣለት ስም አርማህ እየተባለ የተጠራው ሰው ያኔ ድሮ እናቱ መሞቷን ሰምቷል። ለእርሷ ስላልደረሰላት ብቻውን አለቀሰ። ነገር ግን ምንም እንኳን በአብነት ትምህርት ቤት ውስጥ ያየው ትህትና ቢገዛውም ሃይማኖቱን ግን አልቀየረም። አርማህ የተባለበት ምክንያት ቅኔ ሲያውቅ ገብቶታል። ወታደር ቤት ከገባ በኋላ ለኢትዮጵያ ማንም ከርሱ በላይ እንደሌለ ገባው። አባቱን ያኔ በልጅነቱ ተነጥቋል። እናቱንም በድህነት ተቆራምዳ እርሱ ሳይደርስላት መሞቷ የገባው ሞቷን ሲረዳም ነበር። የቀረችው አንድ እናቱም ነበረች። እርሷም አንዲት ኢትዮጵያ እንደሆነች የገባው በደርግ ስርዓት ውስጥ ሲሰበክም ነበር። ወደ መርሳም ለእናቱ ለቅሶ አልሄደም። በዛው ነው አልቅሶ የቀረ። ነገር ግን ካሚድ አንድ ነገር መበቀል እንዳለበት ገባው። ድህነትን። ከማን ጋር ነው ይህንን ድህነት የምበቀለው ብሎም ዘውትር ያስብ ነበር። በደርግ ዘመንም ያስብ ነበር። ወደ ሶማሊያ እየገባም ለኢትዮጵያ ወታደሮች መንገድ ይጠርግላቸው ነበር። ባልጭሩ ስልጠና የወሰደ የኢትዮጵያ ሰላይ ነበር። በዛ አረብኛ ቋንቋ ችሎታው በኡስታዝም ገብቶ ሁሉንም መረጃ እያፈሰ ለኢትዮጵያ የደህንነት ባለሰዎች ያቀብልም ነበር።
ሶማሊያ ለሶስት የከፋፈላት አንዱ የእርሱ አለቃ ነው እየተባለም ይወራል። እንደነርሱ የቆሎ ትምህርት ቤት ውስጥ ያልገባ ዝርጋዝ የሚባል ሰው። ሊቁ በደርግ ዘመን ኩባ ውስጥ ለስለላ ትምህርት የሄደ ሰው ነበር። ደርግ ከወደቀ ወዲህ ግን ስሙን ቀይሯል። ዣንጥራር የሚል ስም ለራሱ አውጥቷል። ሐዋዝ ወደ ሰሜን ኮሪያ በደርግ ዘመን ከተላኩ ሰዎች አንዱ ነው። ደርግ ከወደቀ በኋላ እርሱም ስሙን ቀይሯል። የኔ ሰው በሚል ስም ራሱን በራሱ ጠርቷል። ኮስሞስ ግን የሳተላይትና የውሃ ኢንጂነሪንግ ከተማረ በኋላ ራሱን ሆኖ ነው የመጣው። ብዙ ኢትዮጵያ ውስጥ የስለላ ዕውቀቱ ስላልታወቀበት። ጊጋርም በስሙ ቀጥሏል። ሳይንቲስት ረቢም በስሙ ነው የቀጠለው። ነገር ግን ከ2 ዓመት ወዲህ የሩሲያ መንግስት ጠፋብኝ እያለች ነው ቀማሚው ረቢ። ግብአተ መጽሐፍ እዚህ ያበቃል።